አባቴን ሀይቃ ለመናገር ይሄ እንደዚህ አርገውልኝ እንደዛ አትቆጥሩም የሚቆጠር ነገርም አይደለም አስለን እኔ መጀመሪያ ላይ ሲወልልኝ በኋላ እናነሳዋለን በጣም ሊገለኝ ደረሰ መሐበው والله ወላጆች እንደዚህ ወዱ ከነበረ በጣም ተሰቃይተዋል ተጎድተዋል አስብ እነሱ ደግሞ የሚወራውን ጠቅሰን አንጨርሰውም ያልናቸው ነገሮች አሉ ያ ሁሉ ነገር ነው አሁን ወድርኩኝ በቃ ደስ አለኝ ብዬ ነው ይሁሉ አመፎከረው ማለት ነው እና እሳቸው እንትን ሁሉም ኸይር ነገር ላይ እኛን ማግኘት ነው የሚፈልጉት ዓሊም እንድትሆን ይፈልጋሉ በሆነ ነገር በቃ ስኬታማ ጥሩ ይሆናል ብቻ ምንድነው ዋናው ነገር የሳቸው እንትን ከዲን ያ ወጣ ያለ በቃ አኺራው የሚያሰጋ አይነት ልጅ እንዲኖራቸው በጣም በቃ እንዳይኖራቸው በጣም ይጨነቃሉ አኺራውን ይዘነጋ ሶላቱን ይዘነጋ ዒባዳውን ይዘነጋ ኪታብ መቅራት ይዘነጋ አሁን እኔ አግብቼ ሁለት ልጅ ወልጄ የኖርኩ ነው ካገባው ወደ 7 አመት ሆኖኛል ኢንሻአላህ አሁን ቅርብ ጊዜ ነው ትንሽ ተወት ያደረጉት እንጂ ሁሌ 10 ሰዓት ይደውላሉ ያ ናኢም ፋተክ الغنائم አለፈ ምርኮ ያለፈ ነው ተነስ እንዴት ተኛለ ዒባዳ ምርኮ እየተከፋፈለ ነው ቁርአን ሐፊዝ ይተኛል ኖርኩ እንደዛ አይነት አስባ እንግዲህ አሁን የዛ አይነት ተርቢያ የሚያደርግ እነሱኛን የሚፈልጉ ለዱንያ ጉዳይ ምንም ሰው ኮሌጅ እንትን የሚለው የሆነ ተምሮ ወይ የሆነ ነገር አድርጎ ነገር ይቆረኛል በቃ አንተ ሶላት ሰግድ ማየት አላህን ያመሰግናል ሁሌ አልহামዱሊላህ አሰግጄ ዞር ስል አወለ ሶፍ ልጆቼ ነው ያለው የነሱ ስኬት ይሄ ነው ቅራት እንድትቀራ ነው በትምህርት የምትማር ከሆነ ማጎበ ነጋዴ የምትሆን ከሆነ በቃ ብቻ ዲነኛ ሁን አይነት እንትን ነው ያላቸው ከተርቢያቸውና እኔ እንደ ህይወት እንተስለ እያንዳንዱን ነገር በቻልኩት መጠን እሳቸው በሚፈልጉት ልክ ዓሊም አይደለሁም ደረሳለኝ አልহামዱሊላህ ግን ያና ለመሆኔ ትንሽ ይቆጨኛል ያንገበግበኛል ምናምን ግን አልহামዱሊላህ ከመስመር ወጣ ለማለት የሚመች እንትን አይደለም ያለው አልহামዱሊላህ የተርቢያቸው ውጤት ማለት ነው እና እያንዳንዱ የህይወት እንትኔ ላይ አባቴ እንዴት ነው የሚያደርጉት እሳቸው ያደረጉት ነገር ወይ ይፈቱት ነገር እሳቸው የሄዱበት መንገድ አማከራቸዋል የሆነ ነገር እንደዚህ አታ ሰላጋውን በኋላም ህይወት ላይ የሚገጥመኝ ነገሮች ይሄ እንደዚህ ነው እያንዳንዱ ነገር በራሴ ወስኜ ማደርገው ነገር አልነበረም የሆነ ያሳለፉት ከሸሪዓም አንፃር አቅጣጫ ያስይዟል ከተሞክሮም አንፃር አቅጣጫ ያስይዟል እያንዳንዱ ነገር በቻልኩት አቅም አሁንም ድረስ አባቴን ኮቴ መከተል አድርጌስ ነው ያስኩትና የዚህ መከተለው አባት አንድም ቦታ ላይ አባቴ እዚህ ጋር እንኳን እንደው በቃ አይደለም ማለለለት አባት ነው ያለኝና ያሳሽው እንትን አልቆጥረውም ወይ ሌላ በ15 ምናምን ሲዝን አድርገን ለብቻውን ሰራ ኢንሻአላህ ከተላል በ15 ሲዝን